ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ ያለው ደህና ነኝ አልሐምዱሊላህ። ዛሬ ስደተኛዋ አደይ ክፍል 36 ይዤላችሁ መጥቻለሁ። ይህን ቪዲዮ ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ፍቅር ከነዳይመንድ ጋር ተመሳጥራ ያው እንደታፈነች ታውቃላችሁ ሁላችሁም። ዳይመንድ ለቋታል ማለት ነው። ከዛም በኋላ እንደለቀቃት ደቢና ወንድሟ ሲጠሯት መንገድ ላይ አገኘው ማለት ነው። ያገኘዋት ወድቃለች ፍቅር ማለት ነው። ከዛ ወደ ቤት ወሰዱና አሳረፏት። ዳይመንድ ደግሞ አደይን ደውሎ ብሯን ሊሰጣት እዛ ሱቅ ጋር ሊገናኝ ብለው ተቀጣጥረዋል። ከዛም በኋላ ተገናኙ። አደይም ብሩን ሰጣት። እሷም አልቀበልም ብላ ነበረ። ያው ታንገራገርም ብሩን ተቀብለዋለች ማለት ነው። ይህ የላብሽ ውጤት ነው ምናምን ብሎ ዳይመንድ ብሩን ሰጥቷታል ማለት ነው። በጣም ተጸጽቷል ባረገባት ነገር ማለት ነው። ይሄ ብር እኮ የማይገዛው ሰው የለም ማለት ነው። ፍቅር ታኝታለች ማለት ነው። ያው እያስመሰለች ነው አሞኛል ምናምን ብላ ያው አደይ እንዳሳፈነቻት አድርጋም ለወንድሟ ለመናገር ሞክራለች። ወንድሟ ግን ምንም ሊሰማት አልቻለም ማለት ነው። አደይ ጋር ስለ እያሰበች ነው ማለት ነው። ስለ ፍቅር ወንድም ጥሩነቱንና ያው እንትንነቱን እያሰበች ነው። እሱ ግን ጥሩ የሆነላት ስለወደዳት ነው እንጂ ያው በወንድምነት ቀርቧት አይደለም ማለት ነው። አንድ ሰው በቃ በጣም አብልጦ ከወደዳችሁ ማለት ነው ለእናንተ መከራከር ለእናንተ ከቆመላችሁ ያ ነገር ወደ ሌላ ነገር ዙሮ ብላችሁ መጠርጠር አለባችሁ ማለት ነው። አደይ ጭራሽ ይህን ነገር አላሰበችውም። በወንድምነትና በወንድምነት ብቻ ነው የምታየው ማለት ነው። ያው ይቅርታ ለማለት ቀሚስ ገዝቶላት ፈታ እንበል ብሎ ይዟት ሊሄድ ቀሚስ ገዝቶ ለመጣ ቀሚሱን በምን በማመልከት ነው ስትለው ያው ብዙ አጥፍቻለሁ እና ይቅርታ እንድታረግልኝ ነው አላት። እዚህ ጋር ደግሞ ለሊና ፍቅረኛዋ ማለት ነው። ይህ ልጅ ግን ደስ ይላል። በሚሰራው ዲራማ ላይ ያው አዲስ ፍቅር አገር ሽቶ ፍቅራቸውን እየቀጩ ይገኛሉ ማለት ነው። ለሚ እና ያው ደስ ይላሉ ማለት ነው። መልካም የፍቅር ጊዜ ይሆንላችሁ። የብሩኬ እህት መታ እንዳበጠበጣችሁ ማለት ነው። ፍቅራችሁን ጠበቃ አድርጎት ማለት ነው። እና ታምራላችሁ። እዚህ ጋር አደይና ብሩክ እንበለው በእንትን በአፍራ ፍቅሮ ማለት ነው። ያው ደነገጠች። ውሃ ጠጣ ስትል በብርጭቆ ቀጥታ እንዳለ እሱ መጣና ከኋላ ሲያስደነግጣት ልብሱ ላይ ደፋችበት። ከዛም በኋላ ደነገጠች እና ወይ ዴብ ይቅርታ አለችው። እሷ ጋር ምንም ችግር የለም እኔ እኮ ነኝ ያስደነገጥኩሽ አላት። እሺ በቃ ችግር የለውም አለችው። ከዛም በኋላ እያወሩ እንዳለ እህቱ መጣችና ኩሽና ውስጥ ደግሞ ምን ወጥ መስራት ጀመርክ እንዴ አለችው። እህቱ መጣችና ምን ችግር አለው? ኩሽና እኮ የሴቶች ብቻና የሰራተኛ ብቻ አይደለም አላት። እሱም ተነሳና እንግስኪ ይሄን ሽንኩርት ላቂ አላት። ደይ ማለት ነው ለእህቱ። እህቱም እኔ ምንም ነገር መስራት አልፈልግም ሙልቀቅ ያለች ሙልቀቃ ናት እህቱ ማለት ነው። እኔ ሽንኩርት ልልጥ ብላ ጥላው ሄደች ማለት ነው። ጥላችሁ ሄደች። እዚህ ጋር እህትና ወንድም ፍቅርና ወንድሟ ፍቅርን እያስጠነቀቃትና ላረገችው ነገር የእጅሽን እንዳገኘሽ ብሎ እየነገራት ነው። እሷም ይህ ሁሉ ያደረገችው አደይ ናት ከነ ዳይመንድ ጋር ተመሳጥራ ያደረገችብኝ እያለች ነው። ፍቅር ያው ድጋሜ ለማሸት እየሞከረች ነው ማለት ነው። እዚህ ጋር አደይ እንትና የገዛላትን ልብስ ለብሳ ትመጣ የብሩክት አየቻት ማለት ነው። ከዛ ይህን ጣይ አለቻት። ከዛ ነው የሜካፕ ልቀባሽ አለቻት እና ወደ ክላሷ ወሰደቻት። ከዛ እዚህ ጋር የብሩክ እህት ዳጊና እሱ ተያይዘው ሄደዋል አለችው። ከዛም በኋላ እሱም በጣም ተናደደ። ወደ ቤተሰቦቼ ፍቅር መጣችና ዴብዬ አለችና ጥምጥም አለችበት። እኔ እኮ በጣም ነው የምወደው የማፈቅርህ አለችው። እሱም ያው ድርጊቷን ስለሚያውቅ አንቺ እኮ ጨካኝ ሴት ነሽ፣ እኔ እንደወድቶልኝ አታስመስይ አላት። አደይና እዚህ ጋር ወንድሜ ነው የምትለው ልጅ
ካፌ ሄደው እየተዝናኑ ነው። ያው በመዝናናት እንዳለ አፈቅርሻለሁ ብሎ ነገራት። ዳይመንድና ጓደኛው ያሌ ፍቅረኛም ሄደው እየተከታተሏቸው ነው። ወደ ቤተሰቦቼ ይህን ቪዲዮ ከወደዳችሁ ሸና ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን። በቀጣይም አዳዲስ ቪዲዮዎችን ይዤላችሁ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።